ሰላም ዶክተር ሶፊያ መኑር የህፃናት ስፔሻሊስት ሐኪም የዛሬ መልእክት የሚሆነው ምግብ አልበላ ብለው ላስቸገሩ ልጆች ቲቪ ወይም ስልክ ለሚሰጡ ወላጆች ነው። እንደሚታወቀው ልጆች በተለያየ ምክንያት ምግብን አልወስድም ሊሉ ይችላሉ። ስለዚህም ወላጆች በመጨነቅ ቲቪ ወይም ስልክ ሲሰጧቸው በጣም ይስተዋላል። ስለዚህ ምን ችግሮችን ያመጣል የሚለውን ዛሬ እናያለን። የመጀመሪያው ልጆች ሙሉ በሙሉ ትኩረታቸው የሚሆነው ቲቪው ላይ ወይም ደግሞ ስልኩ ላይ በመሆኑ ሰውነታቸው ለሚሰጠው ምልክቶች አእምሯቸው በቂ የሆነ መልስን አይሰጥም። ስለዚህ መራባቸውን ወይም ደግሞ መጥገባቸውን በአግባቡ ላይ ገልጹልን ይችላሉ። ሁለተኛው ልጆች ከምግብ ጋር ያላቸው ቁርኝነት በጣም ይቀንሳል። ልጆች ምግብን በሚመገቡበት ጊዜ መመገባቸው ብቻ ሳይሆን ጣዕሙን በደንብ አውቀውት ወደውትና ለይተውት ቢመገቡ በጣም ጥሩ ነው። ነገር ግን ስልክ በሚያዩበት ጊዜ ሙሉ በሙሉ ትኩረታቸው እዛ ላይ ስለሚሆን የምግቡን ጣዕም ላያውቁት ይችላሉ። ይህም ሁሌ ለምግቡ አዲስ እንዲሆኑና ወላጆች እንዲያስቸግሩ ያደርጋቸዋል። ሌላኛውና በጣም የምንፈራው አደጋ የትንታ አደጋ ነው። ልጆች ቲቪ ወይም ደግሞ ስልክ በሙሉ አቴንሽን በሚያዩበት ጊዜ በስርዓቱ የማላመጥና የማወጥ ችግር ሊገጥማቸው ስለሚችል ትን ሊላቸው እንደሚችል በማወቅ ወላጆች ይህን ነገር ማስወገድ መቻል አለብን። ሌላኛው የሚያመጣው ችግር ምንድነው? ስክሪን ዲፔንደንሲ የሚባለው ነው። ወይም ደግሞ ስልኩ ካልተከፈተ ወይም ቲቪው ካልተከፈተ ምግብን አለመብላትን ስሩ ታይም ያመጡታል። ስለዚህም ምግብ በሚያዩበት ጊዜ ወይ ቲቪ ወይም ስልክ መጠየቅ ወይም ደግሞ ስልክና ቲቪ ካልተከፈተ ምግብን አለመውሰድን ሊያስከትል ይችላል። ይህም ደግሞ አመጋገባቸውና እድገታቸው ላይ ተጽዕኖ ሊያመጣ ይችላል። ሌላኛውና የመጨረሻው የንግግር መዘግየትና የመግባባት ክህሎታቸውን እንዲቀንስ ያደርጋል። በመሆኑም ወላጆች ይህን በማወቅ ልጃቸውን የምትመግቡበት ጊዜ ከኤኒ ስክሪን ማራቅ መቻል አለብን እላለሁኝ። አመሰግናለሁ።